አው ቋንቋ ሳታቅ ቋንቋ ባላወቅ ሰዓት ሊቸገር ይችላል። በምን እንዴት አትግባባሉ የሚለው ፍርሃቱ ውስጥ ሊኖር ይችላል። ሁለተኛ ነገር ደግሞ እነሱ ናቸው የኛን ጸባይ የሚቀበሉን ወይስ እኛንን እነሱን መስለን መኖር ያለብን? አንዳንዴ ችግራችን እነሱን መስለን መኖር ያቅተናል ለመጀመሪያ ጊዜ። አንዳንዴ ደግሞ በጣም ከባድ የሆነ ጸባይ መቀየር የማችለው ጸባይ አለ። ከራስ ጋር አብሮ የሚፈጠር እቀይረዋለሁ ብለህ ብትሞክርም የሰው ሀገር ላይ ልቀይረው ብትል የማቀየረው ጸባይ ማለት ነው። እኔ አሁን በጣም የሚያስጠላ ጸባይ አለኝ። ግትር ነኝ። ይሁን ብዬ የማልፈው ነገር የለም ከሴትዮዬ ጋር ማለት ነው። እንደውም አንዳንዴ የሚገርም ነገር ለእውነቱ ቁም ነገር ነው የምልህ፣ ሴትዮዬ እልፍ የምትለኝ ቀን አለ። እንዴት ነው በቃ እሺ ብላ እልፍ የምትላቸው ነገሮች አሉ ከኔ ይልቅ እሷ ማለት ነው። እኔ ይሄ ነገር ግትር ነው የምልህ ባልሆነው ነገር አይደለም፣ ግን እኔ ይሄን ነገር ትክክል ነው ብዬ ካመንኩበት እሷ በዚህ በኩል መታ አይደለም ይሄ ነው ልክ ብትለኝ እኔ አልቀበላትም። ግን ደግሞ ረጋ ብዬ ደግሞ ሳስበው ምልስ ብልስ እንዴት ነው ትክክልም ቢሆን ምልስ ብዬ በተረጋጋ ሁኔታ ባስረዳት ስላለ ልክ አይደለሽም ነው የምላት ነው። እና ግትር ጸባይን እጠላዋለሁ። ስለዚህ እኛ የነሱን ጸባይ ነው ለምደን እንሰራለን። አገር ለቀን እስከመጣን ድረስ የነሱን ጸባይ ነው መቀበል ያለብን። ባህሪያችን ሙሉ በሙሉ እንቀየር አይደለም፣ ግን እኛ ከተፈጥሯችን በጣም እኛ ያልነው ካልሆነ የምንለው ጸባይ አለ። ሁሉን ነገር ትተን እስከመጣን ድረስ ዝቅ ማለት አለብን። እንደዚህ ከነበርን ዝቅ። ስለዚህ እኔ ከመቀየር ካልቻልኩት ጸባዬ ነው ማለት ግትር ጸባዬን መቀየር አልቻልኩም። ሁለታችንም ተናደን ስናወራ እሷ ትበልጠኛለች። ቀዝቀዝ ብላ ለማውራት ነገርን ለማብረድ ሰከን የምትላቸው ነገሮች እሷ ትበልጠኛለች ከኔ።